ሙባረክ። እንዴት ነበረ? እንዴት አመሻችሁ? እንዴት ሳሳለፋችሁት? በተለይ የማዳም ቅመሞቼ ዋላችሁ። እኔ እዚሁ አድቤት ነው ያልኩት። የትም አልሄድኩም። አንዴ ላይ አንዴ ታች እያልን ዋልን። እናንተ ጋስ ምን ይመስል ነበረ? እንዴት አሳለፋችሁ? መቼም ቢከፋ እንጂ አይደላም፣ የታወቀ ነው የሰው ሀገር እና እንዴት ናችሁ? ከሀገር ውጭም ከሀገር ውስጥም ያላችሁ እንዴት አሳለፋችሁት? እንዴት ነበረ? እኛ ጋር ማያልፍልን ማለት ያው እንደምን አንዴ ባድ ቤት ውስጥ በሙቀት ስንቃጠል አንዴ ይሄን አንጡ የጂታሊ ሮህ ጂቢ እየተባልን ዋሉ እና እንዴት ናችሁ? እናንተስ ውሉስ እንዴት ነበረ? ኢዱስ እንዴት ነው ያሳለፋችሁት? ኢድ እንዴት ነበረ? ኢድ በማዳም ቤት እንዴት ነበረ? ያው ከመልመዳችን የተነሳ ከመቆየታችን የተነሳ በርግጥ ምንም እያመሰለን አይደለም መሰለኝ። ሁሉም ነገር ተቻችለነዋል፣ ለምደነዋል። ያ ስለሆነ እንግዲህ እንደ ሁልጊዜ ሆነን አሳለፍነው ማለት ነው። አልሐምዱሊላህ ሀገራችን አማን ሰላም አድርጎልን እኛም አልፎልን በሀገራችን የምናከብር ሰዎች አላህ ያድርገን። እንዳሳለፍነውም አሳልፈነዋል ውለናል። ዋናው ጤና ነው። ጤናቸው ሐኪም ቤት ተኝተው ያሳልፉታል። እኛ ግን በጤናችን አሳልፈነዋል አልሐምዱሊላህ። ጤና ላጡትም ጤናቸው አላህ ይስጣቸው፣ ለተቸገሩትም ርስቃቸውን አላህ ይስጣቸው። እኛም ስደት ላይ ያለነውም ለሀገራችን አላህ ያብቃን። የሰው ሀገር የሰው ነው። እድሜ ቢጨርስ እንጂ የሚያስደስት ውጤት የለውም። መጨረሻው ያማረ የለም። ስደት ላይ ሆኖ ከስንት አንዱ ነው ሱቆ ተጫውቶ መኖር የያዘው እንጂ ስደት ላይ ያለ ሰው በብዛት የሚያለቅስ እንጂ የሚስቅ የለም። እና እንደዛ ነው። ወደ ሀገራችን ሰላም አድርጎልን በሀገራችን የምናርፍ የምንደሰት ሰዎች አላህ ያድርገን። ምንም ቢሆን ሀገር ይሻላል። የሰው ሀገር የሰው ነው። ስደት ያው ስደት ነው። ምንም እንትን ስሙን ቢቀያየርም የተለያየ ሀገር ላይ ብንሆንም ያው ስደት ነው። ሀገሩ ከወጣ ሰው ስደተኛ ነው፣ ሙሳፊር ነው። ስለዚህ አላህ ለሀገር